ጀነራሎቻችን ምርኮኛ ናቸው። እኛም ተማርከናል። እኛ የሀገር መከላከያ ሰራዊት ሳይሆን የአንድ መንግስት ዙፋን ጠባቂ ነን። ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል ባለፉት 2 ቀናትም የህልውና ተጋድሎ ተጠናክሮ መካሄዱን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በተለያዩ የአማራ ቀጠናዎች በሚደረጉ የህልውና ተጋድሎዎች ከፍተኛ ድሎች እንደተመዘገቡ ነው መረጃዎች የሚያመለክቱት። አብይ አህመድ በቀጠናው ያሰማራው ሰራዊት ምድብ ቦታውን እየለቀቀ እንደሆነና የሚሊሻና የአድማ በታኝ በሚል የተሰለፉት ኃይሎችም በገፍ እጅ እየሰጡ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በሌላ በኩል አብይ አህመድ ከተለያዩ የሀገሪቱ ክፍሎች በማጓጓዝ ወደ ሰሜን ኢትዮጵያ በዋናነትም በትግራይ አካባቢ ያከማቸውን ሰራዊቱን በከፊል መልሶ ወደ ምድብ ቦታቸው እያጓጓዘ እንደሆነ ተመልክቷል። በትግራይ ላይ ጦርነት ለመክፈት መዘጋጀቱን የህወሓት ባለስልጣናት እየተናገሩ ባለበት በዚህ ወቅት የተወሰነውን የሰራዊቱን ክፍል ምድብ ቦታቸው እንዲመለሱ ያደረገበት ውሳኔ አነጋጋሪ ሆኗል። በአማራ ክልል ያለውን ጦርነት መቋቋም የተሳነው አብይ አህመድ አቅጣጫውን ወደ ሰሜን ያደረገበት ምክንያት ህወሓቶችን ከማስፈራራት ያለፈ ሊሆን እንደማይችል ነው የሚገለጸው። በአሁኑ ሰዓት ቁመናውን አስተካክሎ ለአጠቃላይ ማጥቃት እንቅስቃሴ እየተዘጋጀ ያለው የአማራ ፋኖ ብሔራዊ ንቅናቄ የአማራን ክልል ከብልጽግና ሰራዊት ለማጽዳት መጠነ ሰፊ ጥቃት ለመክፈት በዝግጅት ላይ እንደሚገኝ ነው ለማወቅ የተቻለው። እንግዲህ በአማራ ክልል ያለው ሁኔታ ከጊዜ ወደ ጊዜ የአብይ አህመድ አገዛዝ የወታደራዊ ቁመናው እየተዳከመ ፋኖች የበላይነትን እየተቀዳጁ ያሉበት ሁኔታ ነው የሚስተዋለው። ይህንን በትክክል መሬት ላይ ገዝፎ የሚታየን እውነት ለመደበቅ ብልጽግና በብዙ መልኩ እየተሯሯጠ ነው የሚገኘው። ለማንኛውም ወደ አማራ ክልል ተመልሼ እመጣለሁ። አብይ አህመድ በትግራይ ጦርነት ይከፍታል አይከፍትም የሚለው ብዙዎች ይህን ጦርነት ሊያደርግ አይችልም ካለበት ቁመና ከኢኮኖሚው ካለም አቀፍ ሁኔታ በአጠቃላይ አብይ አህመድ ከገባበት ሁለገብ ዘርፈ ብዙ ችግሮች አንፃር በየትኛውም አካባቢ ጦርነት ለመክፈት የሚያስችል ቁመና የለውም ብለው ድምዳሜ የሚሰጡ አሉ። ከአብይ አህመድ ባህሪ በመነሳት ሰውየው ምንም ነገር ከማድረግ ወደኋላ እንደማይል ተከትሎ የሚመጡትን አደጋዎች ከመመልከት ይልቅ ልክ እንደ እንስሳዋ አህያ አጭር ቅርብ የሆነ እይታ በመያዝ ሀገርን ወደሚጎዳ ውሳኔ በቶሎ እጁን የሚያስገባበት በመሆኑ ጦርነት ከመክፈት ወደኋላ አይልም፣ ጦሩንም ያስጠጋው ለዛ ነው ብለው የሚገልጹ ወገኖች አሉ። ህወሓቶች ከዚህ አንፃር አብይ አህመድ ከበባ እየፈጸመ ነው፣ ብዙ እርምጃዎቹ የሚያሳዩት የጦርነትን ዋዜማ ነው ብለው እየገለጹ ይገኛሉ። እንግዲህ በሀገሪቱ ከሚገኙ የተለያዩ ማሰልጠኛ ካምፖች ከተለያዩ የሰራዊቱ እዞች ከሰፈሩባቸው ማዕከላዊ ቀጠናዎች ሰራዊቱን በሙሉ አጓጉዞ ወደ ትግራይ አስተዳደራዊ ወሰን አቅራቢያዎች ማስጠጋቱ የሚታወስ ነው። ዛሬ እንደምንሰማው ከሆነ የተወሰነውን ክፍል ወደ መሃል ሀገር እየመለሰ ነው። ምንድነው ያለው? በአጠቃላይ አብይ አህመድ ጦርነት ይከፍታል አይከፍትም በሚል ሰውን ውዝግብ ውስጥ ከቷል። አዝማሚያው ለመክፈት ነው ወይም ደግሞ ለማስፈራራት የሚታወቅ ነገር የለም። አማራ ክልል ይህንን ያህል ግዙፍ የሆነ ችግር ፈጥሮና ጦርነት ውስጥ ተዘፍቆ ያንን ምንም እንዳልተፈጠረ ፊቱን ወደ ሰሜን ማዞሩ ምናልባት የሰውየውን ጤናማነት የሚጠራጠሩ ወገኖች እንደ አንድ አስረጂ ምክንያት ይህንን ጉዳዩን የሰሞኑን እንቅስቃሴውን እየጠቀሱ እየገለጹ ይገኛሉ። በትግራይ ያለውን ሁኔታ በተመለከተ አሁን የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ከፍተኛ የሰብአዊ ቀውስ ሊከሰት ይችላል ሲል አስጠንቅቋል። በትግራይ ለመንቀሳቀስ እንኳን የሚያስችል የገንዘብ ዝውውር የለም፣ የእርዳታ ሰራተኞችን እንቅስቃሴ ውስጥ ለማቆየት አልቻልንም በሚልም ማስጠንቀቂያ ሰጥተዋል። አብይ አህመድ ህወሓቶች ገንዘቡን ለሰራዊታቸው ቀለብ እያዋሉት ነው በሚል ወደ ትግራይ ገንዘብ እንዳይሄድ አድርጓል። ይህም የጦርነት ዝግጅት እንደሆነ የትግራይ ህዝብ በህወሓት ተማሮ ከህወሓት በተቃራኒው እንዲሰለፍ ለማድረግ አብይ አህመድ የተለመደውን ያረጀና ያፈጀ ስትራቴጂ ነው አሁንም እየተጠቀመ የሚገኘው። ትግራይን በመክበብ የሚል ከዚህ በፊት እንዳደረገው ወደ ትግራይ ምንም አይነት ነገር እንዳይሄድ ኤርትራን በመያዝ የአማራ ክልልን በመያዝ አፋርን በመያዝ ትግራይን በመክበብ ለከፍተኛ ችግር የዳረገበት የባለፈው ክስተት ዘንድሮ እንደማይደገም ዘንድሮ እንደሌለ ከምን ጊዜውም በላይ የኤርትራ መንግስት ከህወሓቶች ጋር እየሰሩ መሆናቸው እንደዚሁም አማራና ትግራይ ማህበረሰቦች ማለት የተፈጠረው መቀራረብና አጋርነት እነዚህ ነገሮች የአብይ አህመድን ስትራቴጂ እያመከኑትና እያከሸፉት ይገኛሉ። አሁን ትግራይን መክበብ የለም፣ ትግራይ መተንፈሻ ይኖራታል። ወደ ኤርትራ ወደ አማራ ክልል
ክልልም ወደ ሌላም አካባቢ መተንፈስ የሚያስችል ነገር አለ። ዝም ብሎ መክበብ እንደበፊቱ የሚቻል አይደለም። አብይ አህመድ አሁን የመጣውን እውነታ አሁን የመጣውን አጠቃላይ የተለያዩ ማህበረሰቦችን መሰባሰብ ሊቀበል አልቻለም። በድሮ በሬ ያረሰ የለም። ለማንኛውም አብይ አህመድ አማራ ክልል ላይ ያለውን ነገር ለምንድን ነው በዚህ ደረጃ ማሳነስ የፈለገው? ለህወሓቶች ስስ ልብ ነው ያለው። ከዚህ በፊትም ተያይዘን ተባብረን ፋኖን እንምታ ብሎ ጠይቋቸው ነበረ። ፕሪቶሪያ ድረስ እጃቸውን ይዞ ሄዶ እዛም በጦር በወታደራዊ ተልኮ የተሸነፈው ህወሓት በፕሪቶሪያ ግን አሸንፎ ነው የተመለሰው ማለት ይቻላል። በአብይ አህመድ የተዝረከረከ ፖለቲካዊ አካሄድ። ይህንን የሚያደርገው እንግዲህ አለቆቹ ነበሩ። ህወሓቶች ስር ነበረ ያደገው። ስለዚህ ሁልጊዜ የሚሰማው የበታችነት ስሜት አለ። ነገር ግን አማራ ክልል ያለውን ነገር እጅግ በጣም አሳንሶ ለነሱ ለህወሓቶች የሰጠውን ያህል እንኳን ትኩረት ለመስጠት የሚፈልግ አይደለም። ከፍተኛ የሆነ አከርካሪው የተመታ ሽንፈት እንኳን ሲደርስበት ለህወሓትና ለኤርትራ መንግስት ነው መስጠት የሚፈልገው። ፋኖ አሸነፈኝ ማለትን እጅግ የሚጠየፈው እንደሆነ ነው እየተረዳን የመጣ ነው። መሬት ላይ ያለው ሀቅ ግን ፋኖን በከፍተኛ ደረጃ እንደሚፈራና ምናልባትም ከስልጣኔ ያስወግደኛል ብሎ የሚፈራው ኃይል የፋኖን እንደሆነ ነው የተለያዩ የመረጃ ምንጮችን በመጥቀስ እየተረዳን ያለ ነው። ይህንና ሌሎች መረጃዎችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። እንግዲህ ብዙ ነገሮችን እናነሳለን። በተለያዩ የአማራ ክልል አካባቢዎች የተደረጉ ተጋድሎችን ጨምሮ የአብይ አህመድ አገዛዝ ምን እያደረገ ነው? ግራ የሚያጋቡ በአንድ በኩል ሰራዊቱን ይሰበስባል፣ በሌላ በኩል ደግሞ መልሶ የሚበትንበት እርምጃው ሰውየው ምንድነው የፈለገው? ጦርነት ነው ወይስ የማታለልና የማዘናጋት እርምጃዎችን በመጠቀም የስልጣን እድሜውን ለማራዘም እርምጃዎችን እየወሰደ ነው ያለው? ሌሎች ብዙ ነገሮችን ማንሳት ይቻላል። ለማንኛውም የምንጀምረው ከአማራ ክልል ወቅታዊ የህልውና ተጋድሎ ጋር በተያያዘ የደረሱትን መረጃዎች በማካፈል ይሆናል። ወደ አንተ ልምጣ። መሳይ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄና የአገዛዙ ጦር ወይም ጥምር ጦር የሚባለው ኃይል በበርካታ ቦታዎች ላይ ከፍተኛ የሆነ ውጊያ እየተደረገ እንደሚገኝና በአጠቃላይ ግን ሽንፈትና መበተን የማይሰለቸው መማረክ የማይሰላቸው መቁሰልና መሞት የማይሰለቸው የአገዛዙ ጦር በሄደበት አካባቢ ሁሉ እየተሸነፈ እየተመታ እንደሚገኝና ከዚህ በፊት እሱ እየሄደ ሲያጠቃባቸው ከነበሩት ጊዜያቶች አልፈው አሁን ፋኖ በትልልቅ ወታደራዊ ምሽጎችና ካምፖች የአገዛዙ ጦር በጣም ጠንካራ ኃይል አለበት በሚባለው አካባቢ ላይ እየተንቀሳቀሱ ትልልቅ ድሎችን እያስመዘገቡ ይገኛሉ። በተለይ በክብር ሰማዕቱ ማንዴላ እያዩ ወይንም አባ ደርምስ ስም በተከፈተው ወታደራዊ ዘመቻ በጎንደር ከተማ በቅርብ ርቀት ከምትገኘው ደጎማ ከተማ አቅራቢያ ዛንታራ በተባለ ቦታ ላይ ሲንቀሳቀስ በነበረ የአገዛዙ ጦር ላይ አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር በፈጸመው የማጥቃት የአገዛዙ ጦር እንቅስቃሴ በሚያደርግበት ሰዓት በቆረጣ ከሁለት ቦታ ላይ በማጥቃት ከ25 በላይ የአገዛዙ ጦር መደምሰስ መቻሉንና ይሄ ጦር ተበትኖ አብዛኛው በመሸት ላይ እንዳለ የፋኖ ኃይል በበርካታ ቦታ ላይ ቆረጣ አድርጎ ሲያጠቃቸው ወደ ገደል ገብተው እንዳለቁና ይህን ሰራዊት ከሙሉ ድምሰሳ ለማዳን ከደጎማ ከተማ ተጨማሪ ኃይል የላከው የአገዛዙ ጦር ሊከላከል የነበረው ኃይል በርካታ ቦታ ላይ ተቆርጦ ተደምስሷል። በተጨማሪ ከደጎማ በሌላ አቅጣጫ ዳሪያ በተባለ ቦታ ላይ የፋኖ ኃይሎች ጥቃት ከፍተው ከባድ ጉዳት አድርሰዋል። በርካታ የጦር መሳሪያዎችን ማርከዋል። በተደረገው ውጊያም 21 የአገዛዙ ጦር መደምሰስ መቻሉና ይሄንን ዳሪያ በተባለ ቦታ ላይ ማጥቃት ሰንዝሮ ትልቅ ድል ያገኘው የጎንደር የበጋሻው ክፍለ ጦር እንደሆነ ለማወቅ ተችሏል። እንግዲህ በዚሁ አካባቢ ከጎንደር ከተማ 20 እና 25 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች ላይ የአገዛዙ ጦር አሁንም እንደለመደው በተለያየ አቅጣጫ የፋኖ ጠንካራ ይዞታዎችን ለማጥቃት እንቅስቃሴ ቢያደርግም የፋኖ ኃይሎች ግን አገዛዙ ጦር ሊያጠቃ ከሚችልበት ቦታ ሳይደርስ ቀድመው በመገኘትና በተለያየ የወታደራዊ ስልቶችን በመጠቀም በቆረጣ ስቦ በመምታት በማስከዳት ከፍተኛ ጉዳት እያደረሱበት እንደሚገኙ ነው ማወቅ ተቻለው። አሁን በአጠቃላይ በጎንደር ከተማ ዙሪያ በሚገኙ የወረዳ ከተሞች፣ ቀበሌዎች የአገዛዙ ጦር ራሱን እየተከላከለ እንደሚገኝና በአንዳንድ ቦታዎችም ላይ የጦር ካምፑን እየለቀቀ እየሸሸ እንደሆነ ነው ለማወቅ የተቻለው። በሌላ አቅጣጫ በዛሬው ዕለት በፍላቂት ገረገራ የአገዛዙ ጦር ተከቦ ከባድ ጉዳት የደረሰበት ሲሆን